እሺ ሰላም እንዴት ናችሁ? ባለፈም በተደጋጋሚ እያወራን ነው። ባንክ ቦሌ ላይ ይግባ ብለን ነበር። በተለይ አሁን ንብ ባንኮች ናቸው። ንብ ባንክ ማለት ነው ቁማር እየተጫወታችሁ ይመስለኛል። ቦሌ ገበያ ላይ ማለት ቦሌ ከተማ ላይ አሁን እንግዲህ ፈርጅ 4 ውስጥ ያለ ከፈርጅ 4 ወደ ፈርጅ 3 በቀጣይ ፈርጅ 3 ይሰጠዋል። የፈርጅ 3 ደረጃ ይሰጠዋል። ወደ ፈርጅ 3 ይገባል የሚገባው ከተማ ነው። በዛ ላይ ማለት ንብ ባንኮች ማለት ነው በባለፈው ማለት ወደ 6 ወር ባለፈው የሆነ ቪዲዮ ሰርቼ ነበር። በዛ እንገባለን ብለው ነበር። ቁማር ሰሩብን። እዛ ጋር ፊኒሺንግ የተሰሩ ቤቶች አሉ። ባለፈ ደግሞ አረቅጥ የሆነ ንብ ባንክ ላይ ብር ላወጣ ሄጄ ማለት ነው ምንድነው ያሉኝ ማለት ነው የንብ ባንክ ሰራተኞች በሰኔ ወር ላይ ሙሉ ለሙሉ የባንክ አገልግሎት እንሰጣለን ብለን ነው። አሁን ደግሞ እዚህ ጋር ገብተው ንብ ባንክ ንብ ኢንተርናሽናል ባንክ በቅርቡ ስራ ይጀምራል ይላሉ። ምን እኛ እኮ የፈለግነው ማለት ነው ሙሉ የባንክ አገልግሎት ቦሌ ላይ እንዲሰጥ ነው እንጂ ቅዳሜና ማክሰኞ መጣ ነጋዴውን የሰበሰበው ብር እንደባለፈ ሰብስባችሁ እንድትሄዱ ሳይሆን የኤቲኤም ማሽን ተክለ ሙሉ ለሙሉ የባንክ አገልግሎት እንድሰጡ ነበር። እዛ ጋር ሙሉ ለሙሉ ፊኒሺንጋቸው የተጠናቀቀ እዛ ላይ ፎቁ ላይ ማለት ነው በነጭ የሚታየው ሙሉ ለሙሉ ፊኒሺንጉ ጨርሰው የሚገባበት አጥቷል ቤቱ ማለት ነው። በሚገርም ሁኔታ በሚገርም ስታንዳርድ ማለት ነው ተሰርቶ ማለት አሁን ግን በትንሹ እዚህ ትንሽዬ ክላስ ሊገቡ ይመስለኛል። ሌላ ቦታ የሚገባ ይመስለኛል። የለም ቦታም የለም። ስለዚህ ይሄ እስከሚሰራ ራሱ ማለት ነው 2 ወር 3 ወር ከዛም በላይ ሊፈጅ ይችላል። ያለቀ ቤት እያለ ቁማር እየተጫወቱ ነው። እንገባለን ብለው ነበር በሰኔ ወር ሙሉ ለሙሉ ቦሌ ላይ ባንክ አገልግሎት እንሰጣለን ብለው ነበር። አሁንስ እንደለመዱት እዛ ጋር ከፍተው ነበር እኮ ሰኞና ቅዳሜማ ማታ ላይ ነጋዴ የሰበሰበው ብር ወይም ነጋዴው ላይ ብር ተቀብለ ለመሄድ አይደለም። ያ እኮ አይደለም ባንክ የሚባለው። ሙሉ ለሙሉ ገብታችሁ የባንክ አገልግሎት ስጡ ነው የተባላችሁ እንጂ ማለት ሰኞና ማክሰኞ መጥተህ የራስን ቢዝነስ ስራ አይደለም የተባልከው። ንብ ባንኮች ማለት ነው የትኛውን ሰው አሁን ንብ ባንክ ቁማር እየተጫወተ ነው። ንግድማ በቃ አንድ አልመጣም እኮ ንግድ ባንክ ቀርቷል፣ አልመጣም። ግን ንብ ባንኮች ማለት ነው እንመጣለን እያልክ አሁን ደግሞ እዚህ ጋር ምን ሱቅ ከፍተህ ሰኞና ማለትም ማክሰኞና ቅዳሜ ነጋዴ የሰበሰበው ብር ይዛችሁ ለመሄድ ነው። ይሄ ከሆነ አይታሰብም። እንዳመጡ ሙሉ ለሙሉ የባንክ አገልግሎት መስጠት ማችሉ ከሆነ የኤቲኤም ማሽን ተክለ ቦሌ ላይ የሚገባውን ሙሉ ለሙሉ የባንክ አገልግሎት መስጠት ማችል ከሆነ እንዳመጣ